ዛሬ በዚህ ቪዲዮ ወደ ሴልሱ ዓለም እንዴት እንደገባው ነግራችኋለሁ። ሰላም አዲስ እባላለሁ። ዛሬ በዚህ ቪዲዮ ከመጀመሪያው ጀምሮ አሁን እስካለሁበት ድረስ በሴልሱ ዓለም ያየሁትን ነገርና የተወሰኑ ነገሮችን ሼር አደርጋችኋለሁ። የራሴንም የመጣሁበትን ወይ ማለት ነው። ያው ከሁሉም በፊት ግን መሰረታዊ የሆነው ምክንያት ልንገራችሁ ለምን ሴልስን እንደመረጥኩኝ። ገንዘብ በጣም ነው የምወደው ስላችሁ ይሄ ጀስት ኔጌቲቭ ወይ አይነት ሳይሆን አትሊስት ፕሮብሌሞችን ሶልቭ ሲያደርግ ስላየሁኝ ሶልቭ ለማድረግም ያስፈልጋል ብዬ ስለማምን ለገንዘብ ትልቅ ቦታ አለኝ። እወዳለሁ፣ ብር በጣም እወዳለሁ። አንዱ ሪዝኔ እሱ ነው፣ በቃ ገንዘብ ስለምፈልግ ማለት ነው። ስቶሪውን ልጀምርላችሁ ከኮሌጅ ጀምሮ ያለውን ማለት ነው። የተማርኩት እዚህ አዲስ አበባ ነው፣ ፕራይቬት ኮሌጅ ላይ ማለት ነው። እዚህ ወደ 4 ኪሎ አካባቢ ያው የማስታወቂያ ስላልተከፈለኝ ስሙን አልነግራችሁም፣ ግን በጣም አሪፍ ትምህርት ቤት ነው የተማርኩት። እና እንዴት መሰላችሁ ታሪኩ የጀመረው ኦልሞስት ገንዘብ እወዳለሁ ብያችሁ አይደለ? ከመጀመሪያውም ዲፓርትመንት ስመርጥ ደሞዝ አይቼ ነው የመረጥኩት። እያንዳንዱ ዲፓርትመንት የተሻለ ነው የምለው ማለት ነው። በነገራችን ቴክ ነገር ስለሚመቸኝ ኮምፒውተር ሳይንስ የገባሁት፣ ግን ከሱ ቀጥሎ የአዲስ የጁኒየር ሳላሪ አይቻለሁ። ይሄ ሰርች አድርጌ የሰራውን ስንት ነው የሚከፈለው ምናምን የሚለው ነገር በደንብ አናሊሲስ ሰርቼ ነው ኮምፒውተር ሳይንስ የተማርኩት ማለት ነው። እና ኦልሞስት ኮምፒውተር ሳይንስን ከመረጥኩኝ በኋላ 1 አመት 2 አመት ምናምን ነገር በስርዓት ተማርኩኝ። በቃ ስቲል 4ቱን አመት በስርዓት ነው የተማርኩት። በነገራችን ላይ 1 አመት 2 አመት ስላችሁ ወደ ዋናው ኮንሴፕት ልመጣላችሁ ነው። ለዛ ነው። ከዛ 1 አመት 2 አመት እንደዛ ተማርኩ ምናምን። ማትስ ይበዛዋል። ማትስ ጥሩ ነኝ እግዚአብሔር ይመስገን። ወድጄው ነው የተማርኩት ትምህርቱንም። እና የሆነ ታይም ላይ 2ኛ አመት ነው 3ኛ አመት ላይ ያለን ይመስለኛል በጣም ጎበዝ የምንለው አስተማሪ ነበረ። ስላችሁ ጀስት እዛ ግቢ ያሉት ሁሉም አሪፍ አሪፍ የሚባሉ አስተማሪዎች ናቸው። ተመርጦ ነው ይመጣልን አስተማሪ፣ በጣም ጽድት ያለ አስተማሪ ማለት ነው። እና እሱ ደግሞ ሞር የተሻለ ነው በእኛ እይታ፣ በተማሪዎች እይታ ሲታይ ሞር የተሻለ ነገር ነበረው። የተሻለ ፖቴንሻል የተሻለ እውቀትም ነበረውና ማለት ሁሉም ሰው የሚቀናበት አይነት ሰው አለ አይደል? እንደዛ ነገር ነበር። እና የሆነ ኮርስ ያስተምረን ነበር። ደን የሱን ክላስ ጨርሳ ምናምን ስንወጣ ሜቢ የምታውቁት ከሆነ እቺ ከ4 ኪሎ ወደ መገናኛ መሄጃዋ አለች አይደለ? ከርቭ ነገር ታክሲ መያዣዋ ወይም እቺ የምትሰለፉባት እሱ ጋር ከክላስ ጨርሰን ስንወጣ ኦልሞስት እሱ ጋር ተሰልፈናልና የምታውቁት ከሆነ 4 ኪሎ ታክሲ መያዣዋ ቅጥቅጥ ሲመጣ ማለት ነው ሰው ሰልፉን ትቶ ተጋፍቶ ነው የሚገባውና እዛ ጋር ቅጥቅጥ መጥቶ የሆነ ታይም ላይ ስንጋፋ ተገናኘን ማለት ነው ከሱ ጋር ለቅጥቅጥ አብረን ካስተማሪ ጋር ስጋፋ የሆነ ጭንቅላቴ ውስጥ ማለት ያውም ጂኒየስ ከሚለው አስተማሪ እዛው ሞመንት ላይ ማለት ጭንቅላቴ ውስጥ የሆነ ነገር ክሊክ አደረገ። ደን እዛው ቦታ ላይ የሆነ ጭንቅላቴ እንዲህ ነገር አለ፣ የሆነ ክሊክ ነገር አዲስ ይሄ ነገር በአካዳሚኩ የሆነ በቃ ሀብት የምትፈልገው ነው ያስገኘኝ አይነት ነገር ማለት ነው። እስቲል ቦታውን ሳይሆን የሆነ ነገር ፊል አደርጋለሁ አሁን ማለት ያው ኔጌቲቭ ነገር ሳይሆን አትሊስት ጀስት እዚህ ቦታ ነው ዌክ አፕ ኮሌ እንደዛ ነገር ብዬ ነው የማስበው። እና ከዛ በኋላ ምን አደረኩኝ? ምን ተፈጠረ መሰላችሁ? የተለያዩ ነገሮችን እንደ ሳይድ መሞከር ጀመርኩኝ። አንድ ግራፊክስ ዲዛይን መማር ነበረ፣ ተማርኩኝ። የተወሰኑ ስራዎችንም በጎን ከክላስ ጎን ለጎን መስራት ጀመርኩ ምናምን ነገር። ፕላስ ደግሞ ሌላኛው ደግሞ ጂጂ ላይ እቃዎችን ሪሴሊንግ መስራት ነበረ። ሞር የተሻለም የነበረው ማሻሻጡ ነበር፣ እቃ ማሻሻጡ ማለት ነው። ሪሴሊንጉ እንዴት ነበር አረግ የነበረው መሰላችሁ? የዛን ሰዓት ላይ ይሄ ኖርማሊ ሱቅ ያላችሁ ሰዎች አሉ አይደል? ኦንላይን ላይ እቃቸውን የሚሸጡ ሰዎች የቲክቶክ ቴሌግራም ላይ እቃቸውን ፕሮሞት የሚያደርጉ ስፔሻሊ ደግሞ ከአሊኤክስፕረስ ምናምን የሚመጡ እቃዎች ናቸው። ሆነስሊ ከአሊባባ ከአሊኤክስፕረስ ምናምን የሚመጡ እቃዎች ማለት ነው። ሶ እነሱ ጋር ደውልና እኔ የምሰራው እኔ ነው ብዬ እኔን ነገር ነግራቸዋለሁ። ማለት ለምሳሌ እነሱ አንድ እቃ 1500 ከሆነ የሚሸጡት እኔ ደግሞ 1800 ብዬ ጂጂ ላይ ፕሮሞት አደርገዋለሁ ማለት ነው። ዘን ገዢ ሲመጣ ምን አደርጋለሁ መሰላችሁ? በ1800 ብር ዴሊቨሪ ይደረግለታል። ዘን እነሱም 1500ቸውን የራሳቸውን ይወስዳሉ፣ እኔ ደግሞ 300 የራሴን ወስዳለሁ ማለት ነው። ሶ እንደዛ ከመቶ በላይ ማስታወቂያዎች ነበሩ ጂጂ ላይ ብቻ። ሶ በዛ ምክንያት ቢያንስ አንድ ሰው ተቀጥሮ ከሚሰራበትን ደሞዝ 1/2 የሚሆነው ጀስት በስልክ ብቻ አገኛለሁ ነው። ክላስ ላይ ኦልሞስት ለገንዘብ ያን ያህል ችግር አልነበረብኝም። የትራንስፖርት የአሳይመንት ምናምን ነገሮች ብዙ አይቸግሩኝም። ይሄ በቃ አይደል ገንዘብ አገኛለሁ ምናምን። በጎን ደግሞ ግራፊክስ ዲዛይኑንም አልፎ አልፎ እሱ ላይ ቋሚ ስራ የለም። በርግጥ ግራፊክሱ ላይ ቋሚ ስራ የለም ስላችሁ ክላሱም ስለነበረ ቋሚ ስራ መስራት አልችልም በሱ። ሶ ሁለቱን እያደረኩኝ መስራት መሞከር ጀመርኩኝ ማለት ነው። ስፔሻሊ ደግሞ የጂጂው ተመችቶኝ ነበረ። ትልቁ እቃ ስንት መሰላችሁ ሸጥኩ? የ15000 ብር እቃ ሸጬ አውቃለሁ። በቃ ትልቁ የዛ ሳለ እሱ ነው። የ15000 ብር እቃ በቃ ለኔ ትልቁ ሽያጭ እሱ ነበርና ከሱ ላይ የተወሰነ ያህል ብር አትርፌያለሁ። እንደዛ ነገር ለኔ ትልቁ እሱ ነበርና እንደዛ እየሰራው ምናምን የተወሰነ ያህል ወራትን ሄድኩኝ። የተወሰነ ያህል ወራትን መስራት ጀመርኩ ምናምን። ከዛ ያው ሴልሱ ላይ ስትሰሩ የሆነ ከሰው ጋር እንዴት ማውራት እንዳለበት ምናምን ነገር የሆነ ራሳችሁን አፕዴት ለማድረግ
ይሄ ወይ መጽሐፍ አነባለሁ ወይ ፊልም ያለውን እንደዛ ነገር እሞክራለሁ። ደን የሆነ ፊልም አየው ማለት ነው። ታይትሉን መጨረሻ እነግራችኋለሁ። ከዛ በኋላ ይሄ ኖርማል ሰው ይሄ እዚህ ውስጥ እንዲህ ስታዩት የደም ስር አይደለ የሚታየው ኖርማል ሰው ከሆነ እኔ እዚህ በደም ስሬ ቦታ ኃይል ነገር ነው ሲተላለፍ የሚሰማኝ ስቲል ነው። ይሄ ደም ዝውውር ሳይሆን የሆነ ፓወር ነገር ነው የሚሰማኝ። ፓወር ስላችሁ የሆነ በቃ የስራ ስፕሪት ማለት ነው። እና ከዛ በኋላ በቃ የሆነ ነገር ጭራሽ ተቀየረ። እንዲሁም እንዲሁ ነኝ ጭራሽ አሁን ሌላ ሰው ገንዘብ ላይ ሌላ አቋም ማለት ነው። ደን እንደዛ ከጭራሽ ከሱ ፊልም በኋላ በጣም መስራት ጀመርኩ ምናምን ነገር መሞከር ጀመርኩኝ። እንደዛ እየሰራው ወደ ክላስ ወደ ማለቁ ደረሰ ማለት ነው። ያው ክላስ ወደ ማለቁ ሲደርስ ደግሞ ያው ፋይናል ፕሮጀክት አለ። ኤክስት ኤግዛም ነበር የኛ ሰዓት ላይ ሩቅ አይደለም። ያው የሩቅ ዘመን አይደለም በነገራችን ላይ ቅርብ ዘመን ኤክስት ኤግዛም ነበርና መዘጋጀት ነበረብኝ። የክላስ ተወካይም ስለነበርኩኝ ያው ለመውደቅ ምሳሌ መሆን አልፈልግም። ያው የብዙ ሰው ማይን ስላለ ማለት ነው። ሶ ለተወሰነ ያህል ጊዜ ማስታወቂያ ፖስት ማድረግ በጎን የምሰራቸውን ስራዎች ሆልድ ማድረግ ነበረብኝ። ለሁለት ወር ከምን ያህል ጊዜ በቃ ጠዋት እንደ ጫት ቃሚ ስፕራይት ይዤ ላይብረሪ እገባለሁ። ቀን ሙሉ ወይ ጥያቄ እየሰራሁ ወይ እያነበብኩ የሆነ ነገር እየሰራሁ ነው ሙሉ። ጠዋት እገባለሁ ማታ እወጣለሁ አይነት ነገር ማለት ነው። ለሁለት ወር ምናምን ስግጥ ብዬ ሰራሁ። እግዚአብሔር ይመስገን ኤግዚስትንም በጥሩ ሁኔታ ታለፈ ማለት ነው። ከዛ ተመረቅን ምናምን ነገር። ከዛ በኋላ ያው ሽያጯን ሆልድ አድርጊያት አልነበረ ስራዋን በጎን የምሰራቸውን ነገር። ከዛ ከምርቃት በኋላ ጸጥ ረጭ አለ ማለት ነው ሁሉም ነገር። ምንም በቃ የሆነ ክላስም የለም ስራም የለም ምናምን ቤት በቃ ዩአይ ዲዛይን ሞክር ነበርና የዩአይ እና የግራፊክስ ዲዛይን ዝም ብዬ ከሚደብረኝ ፖርትፎሊዮ እያዘጋጀው ምናምን ነገር ነው ቁጭ የምለው። ወይ ሊንክዲን ላይ የሆነ ነገር ፖስት እያደረኩ ምናምን ብቻ እቀመጣለሁ ነፃ ቤት ውስጥ በቃ ቁጭ 2 ሳምንት 3 ሳምንት ነው ጭንቅላቴ መደንዘዝ ጀመረ። የሆነ ታይም ላይ ስራ አፕላይ አደርጋለሁ ምናምን ግን ያን ያህል በቃ ኤክስፔክት እንደማደርገው አይነት አልነበረም። ደን የሆነ ታይም ላይ ኦልሞስት አይ ቲንክ በሶስተኛ ሳምንት ነው ምናምን ይመስለኛል 2 ሳምንት ከምናምን ቀን እንደዛ አካባቢ ተደወለልን ስልክ ማለት ነው። ሁላችንም ለተመረቅ ነው። የሴልስ ትሬኒንግ ነው። የ3 ቀን ሴልስ ትሬኒንግ አለ። ሰው የምትፈልጉ ሰዎች ነፃ ትሬኒንግ ነው። ግማሽ ቀን ለ3 ቀን እነዛ ተደወለልንና ጀስት ፍሪ ነኝ ይመቸኛል እንደውም አግኝቼ ነው የምውልበት ቦታ ጀመርኩት ማለት ነው። እሱን 3 ቀን ትሬኒንግ ነው። 1 ቀን 2 ቀን ገባው። በሁለተኛው ቀን ትሬኒንጉን በጀመርኩኝ አይቲ አፕላይ አድርጌ ነበር የሆነ ቦታ ወደ ብሔራዊ አካባቢ ነው ቦታውን አልነግራችሁም፣ ስፔሲፊክ ቦታውን አልነግራችሁም እና ወደ ሜክሲኮ አካባቢ ነውና እዛ ተጠራው ማለት ነው ለኢንተርቪው። ደግሞ ነገ የሴልሱ የመጨረሻው ቀን ነው፣ የሴልስ ትሬኒንግ የመጨረሻ ቀን። ጠዋት ላይ ደግሞ ሌላ ኢንተርቪው ተጠራው ማለት ነው። ያው ሁለቱንም ሉዝ ላለማድረግ ጠዋት ኢንተርቪው ጋር ሄድኩኝ። ከዛ 4 ሰዓት ምናምን አካባቢ ወደ ትሬኒንጉ ተመለስኩኝ። ትሬኒንጉ ጋርም ሰርቲፊኬት ስለነበረ እሱንም ወሰድን ማለት ነው በ3 ቀን ትሬኒንግ። ደን ስራም ለሚፈልግ ሰው ትንሽ ሪኮመንድ የሚያደርጉት አለና ያው ዩዥዋሊ ሴልስ ላይ የምታውቁት ከሆነ ሪሃርስ የሚባል ነገር አለ። ሪሃርስ ወይም ደግሞ ሮል ፕሌይ የሚባል ነገር አለና የተማራችሁትን ነገር ጀስት ተምሬያለሁ ብላችሁ ቁጭ አትሉም። የሆነ ሴልስ ፒች ምናምን ነገር ለማስተካከል ሲባል እዛው ከአንዱ ከፓርትነራችሁ ጋር ምናምን ነገር እንዲህ ታወሩታላችሁ ላችሁ እንደ ሴልስ እና ክላይንት እየሆናችሁ ነገር እና እንደዚህ አይነት ነገር ስንሰራ ዩዥዋሊ እኔ የሪል ስቴት ሴልስ ነገር ነበር። ስለ ሪል ስቴት ነው፣ ስለ ሪል ስቴት ኮንሴፕት ነበር የማወራው ዩዥዋሊ ማለት ነው። እና ልንወጣ ስንል የምታሰለጥነን የነበረች ልጅ አዲስ ሪል ስቴት ላይ መስራት ትፈልጋለህ እንደዛ ነገር አለች። ዲያግኝቼ ነው እንደውም ደስ ይለኛል እሺ ያልኩኝ። ከዛ እዛው ቁጭ ብዬ ነው እንደሚደወለችው ለሌላ ማርኬቲንግ ቲም ይሰማኛል የዛችኛዋም ድምጽና ሞልተናል ምናምን ነገር እንደዛ ነገር እያለች ነበርና እስኪ አሪፍ ኢነርጂ ከሆነ ሞክሪው ምናምን ነገር ተብሎ የዛኑ ቀን 9 ሰዓት አካባቢ ተቀጠርኩኝ ለኢንተርቪው ማለት ነው። በአንድ ቀን ሁለተኛ ኢንተርቪው ልገባ። ከዛ 9 ሰዓት አካባቢ ሁለተኛውን ኢንተርቪው ገባሁኝ። ኦልሞስት እሱንም ኢንተርቪው ጨረስኩ። ኔክስት ዴይ ትሬኒንግ ጀመርኩ። የሴልሱንም ደግሞ የማርኬቲንግ ቲም ቢሆንም ኦልሞስት 15 ቀን ያህል ትሬኒንግ አለው እሱም ጆይን ለማድረግ ማለት ነው። ከዛ ትሬኒንግን እየወሰድኩ ምናምን ወደ 4ኛ ነው 5ኛ ቀን አካባቢ ድጋሚ ሌላ ነገር ተፈጠረ። ደግሞ አይቲ ኢንተርቪው አድርጌያለሁ ብያችሁ አልነበረ? እሱን አልፈሃል ነገ ዋስ ይዘና ተባልኩኝ ማለት ነው። እና ከባድ ዲሲሽን እዛ ጋር ነበር። ብቻዬን አውርቻለሁ የዛን ቀኑን ለመናገር የምሬ ነው የምላችሁ። በቃ ከባድ ዲሲሽን። በሴልሱም ከሄድኩኝ እንደማልመለስ አውቃለሁ። አዝዌል ደግሞ በአይቲውም ከሄድኩኝ እንደማልመለስ አውቃለሁ። ጀስት የዘላቂ መንገድ ነው። ደን ትንሽ ከራሴ ጋር መማከር የነበረብኝ ነገሮች ተማከርኩኝ። ከዛ በኋላ ጀስት ሴልሱ ጋር የሚጠራው ቁጥርና አይቱ ጋር የሚጠራው ቁጥር አይመጣጠንም። ሆነስሊ ነው ነገራችሁ። እዚህ ጋር ስለ 100 እና 200 ሺህ ብር ትሬኒንግ ላይ ሰምቼ እዚህ እዛ ጋር ስለ 9 እና ስለ 10 ሺህ ብር ቢነገረኝ ጀስት ጆሮዬም ደስማ ብለም መስማት አልችልም የዛ ሰዓት ላይ ማለት ነው። ሶ
ዲሳይድ ማድረግ ነበረብኝ። ወደ ሴልሱ ጆይን አደረኩኝ ማለት ነው። ሲል አነስ ያለ ሳላሪ ቢሆንም ለኮሚሽን ተብሎ ትሬኒንጉን ጨረስን ምናምን ስራ ጀመርኩ። ስራ በጀመርኩ በ45ኛ ቀን የመጀመሪያውን ሽያጭ ሸጥኩኝ ማለት ነው። ከዛ በኋላ በቃ አዲስ ይሄ ላንተ ምልክት ነው አልኩኝ። በቃ በሴልሱ ለመስራት በቃ እንደውም እንዲሁ ነኝ። ከዛ በኋላ አየር ላይ ነኝ። ኮሚሽን ያገኘው ምናምን ነገር በጣም ደስ የሚል ቫይብ ነበር። ሆነስሊ ለምነግራችሁ በዛ ሰዓት የታሰረ ብር ለኔ ማግኘት ማለት ኢዝ ቢግ ዲል ሆነስሊ። ከዚያ ብር አግኝቼ አይደለ ትንሽ ያው እኔም ያበጠ። ከዛ ከማርኬቲንግ ቲሙ ጋርም ትንሽ ከማርኬቲንግ ኤጀንቱ ጋርም ትንሽ አልተስማማንም ነበረ። ደን ያው ያፌትን አየው ነበር የሆነ ታይም ላይ ፍሪላንስ አልነበረ እሱ የሚሰራው የምታውቁት ከሆነ ቲክቶክ ላይ ስፔሻሊ። ከዛ ነው ፍሪላንስ ሰራለው ምናምን ብዬ ጀስት ያገኘሁትን ኮሚሽን ሙሉ ለሙሉ ስልክ ገዛውበት። ደን የትላልቅ ሪል ስቴቶች ጋር እየሄድኩ ቪዲዮ መስራት መቀረጽ ምናምን ጀመርኩ። አንድ ሳምንት 2 ሳምንት እንደዛ ሰራው። በቃ አሉ የሚባሉ ሪል ስቴቶች ጋር እየሄድኩ ቪዲዮ ሰራለው ምናምን ነገር ማለት ነው። ስቲል ቲክቶክ ላይ ብታዩት አሉ የተወሰኑ ቪዲዮዎች አሉ፣ ያንዳንዳቸው የቀሩ ቪዲዮዎች አሉና እንደዛ መስራት ጀመርኩኝ። አንድ ሳምንት 2 ሳምንት እንደዛ ሰራው። ከዛ 3ኛ ሳምንት ላይ በቃ እንደዛ ድሬን እያደረኩኝ ስመጣ ተሰማኝ። የሆነ በቃ እየደነዘዝኩኝ ስመጣ ነገር ማለት ነው። በቃ ቤት መተኛት ምናምን ጀመርኩኝ። ከዛ ላይ ድራውን ነገር ሳረግ ምናምን ነገር ጥሩ አይመጣም። ታውቁታላችሁ አይደል? አንዳንዴ ሸርተት እያላችሁ ስመጡ። ከዛ ድጋሚ ሌላ ማርኬቲንግ ቲም ጋር ጆይን ማድረግ ነበረብኝና ሌላ ጋር ደግሞ ኢንተርቪው ያደረኩኝ። እዛ ደግሞ ገባው ማለት ነው። እና እዛ 6 ወር ያህል ሰራው ማለት ነው። ሆነስሊ የምነግራችሁ ዘ ቤስት ማርኬቲንግ ቲም ነበረ። የተወሰኑ ሽያጮች አሉኝ ስቲል እግዚአብሔር ይመስገን። እዛም ግን ደግሞ ካገኘሁት ነገር በላይ የተማርኩት የወሰድኩት ሌሰን ለኔ በጣም ቢግ ዲል ነው። በጣም ትልቅ ትምህርት ማለት ነው። ስቲል ከኔ አልፎ ዙሪያ ላይ ያሉ ሰዎችም በጣም የሚጠቅም አይነት ትምህርት ነው የተማርኩት። ስቲል ነው እኔ ደግሞ ዛሬ ድረስ የምጠቀምበትን ነገር ማለት ነው። በጣም ብዙ መሸጥ እንዴት እንደምችል በደንብ የተማርኩበት ቦታ ነበረ። 6 ወር ብትሆንም ኦልሞስት በቃ ትልቅ ትምህርት የተማርኩበት ቦታ ነበረ። ያው ታውቁታላችሁ፣ ያው ማስታወቂያ ስላልተከፈለኝ ነው እንጂ ስማችሁን ጠራ ነበረ እስከነ ድርጅቱ ስም ማለት ነው። ግን ያው ምንድነው የሰው ፕራይቬሲ ላለመጋፋት ብዬ ነው። የእናንተንም ፕራይቬሲ ላለመጋፋት ያው አይደብራችሁም መቼሳ። እና እዛ ትልቁን ትምህርት ተማርኩኝ። ከዛ ደግሞ ያው ስቴፕ አፕ ማድረግ አለብኝ። ጎል ብዬ ያስቀመጥኩት ነገር ሀብት አይደለ፣ የተሻለ ኮሚሽን፣ የተሻለ ሳላሪ ማግኘት እፈልጋለሁ። ሶ ሙቭ ኦን ማድረግ ነበረብኝ። ከ6 ወር በኋላ ወደ ሌላ ካምፓኒ ደግሞ ኢንተርናል ሆኜ ጆይን አደረኩኝ ማለት ነው። ያው ኢንተርናል ሆኜ ጆይን አደረኩላችሁ ስላችሁ ስቲል ነው እዛ ነው የሰራ ያለሁት። ያው ሳላሪ እና ኮሚሽን ስላችሁ ደግሞ ቅድም ያው የሴልስ ስራ ለብዙዎቻችሁ ልንገራችሁ፣ ለሳላሪ ተብሎ የሚሰራ ስራ አይደለም። ሆነስሊ እኔ ደሞዜን ጀስት ማክሲመም 1 ሳምንት ከምናምን 2 ሳምንት ነው እጄ ላይ የሚቆየው። ከዛ በኋላ የለም ወይ 1000 ብር የሚቀረኝ ወይ በመቶዎች የሚቆጠሩ ነው እጄ ላይ የሚቀረኝ። ለደሞዝ ተብሎ የሚሰራ ስራ አይደለም ሴልስ። እና እንደዚህ እየሰራው እስካሁን አለው ማለት ነው። ሴልሱን ጆይን ማድረግ ለምትፈልጉ ሰዎች በነገራችን ላይ ስቲል አንድ በጣም ሌጋል የሆነ የተሻለ ገንዘብ ማግኘት የምትችሉበት መንገድ ነው። ቅድም ፊልም ብያችሁ ነበር አይደል? ታይትሉ ልንገራችሁ፣ ወልፍ ኦፍ ዎል ስትሪት ይባላል። ምንድን ነው ያልኩት? ወልፍ ኦፍ ዎል ስትሪት ወልፍ ኦፍ ዎል ስትሪት አይ ቲንክ መሰለኝ ትክክለኛ ስሙ። እንደው ቴሌግራም ላይ አታች አደርገዋለሁ። ከዛ ፊልም በኋላ ነው እንደውም በጣም እኔም ኃይል የተሰማኝ ማለት ነው። ለስራ ስቲል ነው ያለኝ ኃይል ከዛ በኋላ ነው። እና የሆነ አቲቲዩድ ደግሞ ምን አይነት እንደሆነ ልንገራችሁ። ይሄ በቃ ማንም ሰው እስከሰራ ድረስ ማግኘት ይችላል። ፕላስ ደግሞ ገንዘብ ለማግኘት በጣም ብዙ ወይ አለ። ሆነስሊ ለምነግራችሁ የውሳኔና የእይታችን ጉዳይ ካልሆነ በስተቀር በጣም አንድ መንገድ አለ ገንዘብ ለማግኘት ከሆነ ማለት ነው። ይሄ ጀስት ያደግንበት የመጣንበት መንገድ ነው። አብዛኛው ጊዜ ሼም ምናምን አይባል ነገር ስላለ ነው እንጂ ገንዘብ ለመስራት በጣም ብዙ መንገድ። አንዳንዴ ያለን ነገር ሉዝ ስናደርገው ነው የሚገባን። ይሄ ልክ ይሄ ጤነኛ የሆነ ሰው ሲታመም ምን ያህል ጤነኛ ባለ ሰዓት መስራት ይችል እንደነበረ ፊልም የሚሰማው ነገር አለ አይደል? ልክ እንደዛ ማለት ነው። አሁን በዛ ማይንድ የምንሰራ ከሆነ ወይም የሆነ የዛኔ ወይኔ በሰራው ኖሮ እኮ የሚለውን አትይሉ ስቲል ሳትያዙ በፊት መስራት የምትሰሩበት ከሆነ በጣም ብዙ መንገድ መሞከር የምትችሉት በጣም ብዙ መስራት የምትችሉት ነገር አለ። ሶ ገንዘብ መስራት በጣም ትችላላችሁ። በጣም ስፔሻሊ ደግሞ እማምነውን ነገር ልንገራችሁ፣ ለሚሞክር ለሚለፋ ሰው ቤት፣ መኪና፣ ሀብት ይገባል ብዬ አስባለሁ። እስከ ለፋን እስከ ሰራን ድረስ ቤት ይገባናል፣ መኪና ይገባናል፣ ሀብት ይገባናል፣ በጠቅላላ ማለት ነው። ደግሞም ይገባናል፣ ምክንያቱም መስራት እንችላለን፣ ማግኘት እንችላለን፣ የተሻለ ነገር መሞከር እንችላለን አይደለ? ሶ ዋይናት እስከ ሰራን ድረስ ማግኘት እንችላለን። ፔሪድ። ይሄ ነገር ምንም ግራና ቀኝ የሌለው ነገር ነው። ሶ ይሄን ይመስላል የዛሬው በትንሹ ነው የነገርኳችሁ። ነገራችን ዶሮ አረባ ነበር ሳይሆን ዶሮዎችንም ለማርባት ሞክሬያለሁ። ያን ያለ ፈርዘር ይሄ ገፋ ብዬ አልሄድኩበትም ነው እንጂ ያው ከኔ ጋር ስራም ስለማይሄድ እነሱንም ስራ ሞክሬ ነበረ። ጄነራል ነገር ልንገራችሁ፣ ያው እሱንም ነገር ማለት ነው።
የተሾየ የሆነ ነገሮችንም ሰርቻለሁ በመሃል እሱን ሌላ ጊዜ። አሁን ሙሉ ለሙሉ ኤክስፖዝ ካደረኩላችሁ ቀጣይ ቪዲዮ ያው የምሰራው ላጣ ነው። ዛሬ ሁሉንም ነገር ካወራው ነገ ማወራው የለኝም። እስቲል ደግሞ ያው ድረስ ከመጣችሁ ምንድን ያልኳችሁ ባለፈው እቺ ላይክ አለቻ ከስር ያለችው እስቲ ለኔ ይታየኛል፣ የምሬን ነው የምላችሁ ይታየኛል፣ ግን ያው እጄ አይደርስም። እንዲታችታችሁ እንዲህ ብዬ መድረስ አልችልም። ሰዎች ላይኳን ንኩልኝ አንዴ ብቻ ማለት እቺ ላይክ ምልክቷን አንዴ ንኩልኝ። ከዛ ሰብስክራይብም አለ ሰብስክራይብ የምትል ምልክት ያው እሱ ያው ለጋራ ጥቅማችን ለኔ ብቻ ሳይሆን ለእናንተም ማለት ነው። ምክንያቱም ያው እዚህ ድረስ መታችሁ አይታችሁ ሰብስክራይብ ሳታደርጉ ወጣችሁ ማለት ነውር ነው እውነት ያው። ስለዚህ እሷንም አንዴ ነካ አድርጉልኝ ሰብስክራይብ ምልክቷን ማለት ነው። ሶ ለዛሬ የነበረ ቆይታ ይሄን ይመስል ነበረ። ቀጣይ ቪዲዮ ጥሩ ቪዲዮ እሰራለሁ ብዬ አስባለሁ። ሶ በቀጣይ ቪዲዮ እንገናኛለን ማለት ነው። ይመቻችሁ።